ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ እግር ኳስ የመረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ ሁኑ። አሁን ለቶ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ ኮቢ ማይናን ሁልጊዜ ማወቅ ይፈልግ ነበር እና ሩበን አሞሪም ከክለቡ ከወጣ በኋላ የመውጣት ፍላጎቱ እንደሚቀንስ ይጠበቃል ሲል ዘ አትሌቲክ ዘግቦታል። ኔይማር እስከ ውድድር ዓመቱ መጨረሻ ድረስ ከሳንቶስ ጋር ያለውን በይፋ አድሷል። ማርክ አንድሬ ተር ስቴገን ባርሴሎና በሳውዲ አረቢያ ከደረሰበት ጉዳት በኋላ ወደ ስፔን እንዲመለስ ፈቅዷል ሲል ዲያሮ ስፖርት ዘግቦታል። የሮማ ዳይሬክተር ሪኪ ማሳራ የመሰረት አጥቂ ጆሹዋ ዚርክዚ ለማዘዋወሪያ ሁኔታ አሰልጣኝ ሩበን አሞሪም ከኦልድ ትራፎርድ ከወጡ በኋላ ተቀይሯል። አሁን ዝውውሩ የመስል ነገር ነው ሲል ስካይ ስፖርት ኢታሊያ ዘግቦታል። ማንቸስተር ሲቲ የቀድሞ የሊቨርፑል ተከላካይ ትሬንት አሌክሳንደር አርኖልድን ለማስፈረም ፍላጎት አላቸው። ወደ 40 ሚሊዮን ዩሮ የሚጠጋ የዝውውር ዋጋ ለሪያል ማድሪድ ለማቅረብ ተዘጋጅቷል። ሆኖም የስፔኑ ክለብ በዚህ ዋጋ ለመሸጥ ፍላጎት የለውም ሲል ዲፌንሳ ሴንትራል ዘግቦታል። ሉዊስ ኤንሪኬ ከፈረንሳዩ ክለብ ግዙፍ የውል አቅርቦት ቢቀርብለትም በፒኤስጂ ኮንትራቱን አያራዝም ተብሏል። ክረምቱ አዲስ ፈተና ይፈልጋል ሊለቅም ይችላል ሲል የጀርመኑ ቢልድ ዘግቦታል። ቶተንሃም በጥር ወር የአጥቂ መስመር ተጫዋች ለማስፈረም እያሰቡ ነው። ምክንያቱም የመሐመድ ቅዱስ ጉዳት መጀመሪያ ከሚጠበቀው በላይ ከባድ መሆኑ የተሰማ ነው። ብሬናን ጆንሰን ለክሪስታል ፓላስ በ35 ሚሊዮን ፓውንድ ከሸጡ በኋላ ለውጭ የሚያወጡት ገንዘብን አግኝቷል። ክለቡ ቀደም ሲል ማንቸስተር ሲቲን ለመቀላቀል ከመረጡ በፊት በአንቶን ሴሜዶ ላይ ጠንካራ ፍላጎት ማሳየቱ ይታወሳል። ማንቸስተር ሲቲ ጆን ስቶንስን ኮንትራት በውድድር ዘመኑ መጨረሻ ሲያልቅ አዲስ ውል ላያቀርብ ይችላል ተብሏል። ስለዚህ ጆን ስቶንስ በአመቱ መጨረሻ በነፃ እንደሚለቅ ይጠበቃል። እንዲሁም ማንቸስተር ሲቲ በዚህ ወር ማርክ ጉሂን ለማዞር ከፍተኛ ጥረት እያደረገ ነው። በግልሎች ላይ ለመስማማት ከጉሂ ካምፕ ጋር ቀጥተኛ ውይይቶች እየተደረጉ ነው ተብሏል። ስቶንስና ኬን ለቁ ስለሆነ የረጅም ጊዜ ተከላካይ መስመር መሪ ተጫዋች በሲቲ ቤት ይፈልጋል። በግቫርዲና ዲያዝ ላይ የደረሱ ጉዳቶች የተፋጠኑ እቅዶችን እንዲመለከቱ እያደረጋቸው ነው። ሲቲ ከክሪስታል ፓላስ ጋር እስካሁን ምንም አይነት መደበኛ ውይይት አልጀመረም ተብሏል። እንዲሁም ሩበን ዲያዝ በጡንቻ ጉዳት ምክንያት ለ6 ሳምንታት ከሜዳ ይርቃል ተብሏል። ምንም እንኳን ሲቲ በተከላካይ መስመሩ ችግር ቢያጋጥመው ማኑኤል አካንቲን በዚህ የዝውውር መስኮት በኢንተር ይቆያል ተብሏል። ኢንተር ስኩዴቶን በውድድር ዘመኑ መጨረሻ ላይ ቢያሸንፍም እንኳን በ15 ሚሊዮን ዩሮ የመግዛት ግዴታውን ይፈጽማል ሲል ፋብሪዚዮ ሮማኖ ዘግቧል። ኢኔራት ካርሊ አሁን የባየር ሙኒክ ኮንትራት እስከ 2029 ድረስ የሚሰራ የሆነ ተጫዋች በሚቀጥለው ወር 18 ዓመት ሲሞላው ባየርን ኮንትራቱን እስከ 2031 ባደርግ በደሞዝ ጭማሪ ማራዘም ይፈልጋሉ። ካርሊ በአሁን ጊዜ ከሚያገኘው 2 ሚሊዮን ዩሮ ወደ ከ5-7 ሚሊዮን ዩሮ አካባቢ ያድግለታል ተብሏል። አስቶን ቪላና ቶተንሃም ኦማር ማሙሽን በውሰት ለማስፈረም ተስፋ ማድረግ እየተከታተሉት ነው። ተጫዋቹ በሲቲ ለመቆየት ቅድሚያ ይሰጣል፣ ነገር ግን የበለጠ ሚና ይፈልጋል። ማንቸስተር ሲቲ እንዲለቅ ለመፍቀድ ምንም አይነት ፍላጎት የለው። ለቡድኑ በጣም አስፈላጊ ተጫዋች እንደሆነም ይታሰባል ተብሏል። እንደ ዘገባዎች ከሆነ አርሰናል ከቫሌንሲያው ጃቪየር ጉኤራን ለማስፈረም ፍላጎት አለ። 100 አማካይ በዚህ ውድድር ዘመን 2 ጎሎችና 3 አሲስቶችን አድርጓል። ጉኤራ ከአስቶን ቪላ ላይ አርሰናል ለመቀላቀል ፍላጎት አለ። ሚኬል አርቴታ ደግሞ በተጫዋቹ ላይ ፍላጎት አለ። ወጣቱ አማካይ ቫሌንሲያ 25 ሚሊዮን ፓውንድ ይፈልጋል ተብሏል። ዳኒ መርፊ አርሰናል ከማንቸስተር ጋር ሲቲ ጋር ያለው ፉክክር ሲቲን ስመለከት ድንቅ ነገሮች ያደርጋል፣ ነገር ግን በድንገት በሁሉም ቦታ ክፍተቶች ይታያሉ። በጥሩ ሩጫ ላይ ነበሩ፣ ስለዚህ ችላ ማለት አይቻል። ነገር ግን በኋላ መስመር በኩል በእነሱ ላይ ግን ማስቆጠር እንደምትችል ይሰማል። እንደ አርሰናል በአጠቃላይ ጥሩ የመከላከል አቅም የላቸውም ብሏል። ስፐርስ የ8 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ ከተደረገበት በኋላ ለሶዛ የተሻሻለ ዋጋ ለማቅረብ ተዘጋጅቷል። ኤሲ ሚላንን ጨምሮ በርካታ የአውሮፓ ክለቦችን በጥር ወር ሶዛን ለማዞር ፍላጎት ያለችው ሲል ቤን ጃኮብ ዘግቦታል። ጄሬሚ ዴፎ ዴክላን ራይስ ከቦርንማውዝ ጋር ድንቅ ብቃት እንዳሳይ አስቤ ነበር። በአውሮፓ ውስጥ ካሉ ምርጥ አማካዮች ጋር በእርግጠኝነት ከፍተኛ ደረጃ ላይ ይገኛል። ለአርሰናል በዋንጫ ውድድር ቁልፍ ተጫዋች ይሆናል ብለው የሰንደርላንድ አለቃ ሬጂስ ሌቪር ስለ ግራኒት ዣካ በሜዳው ላይ በተለያዩ ደረጃዎች ቡድን በማገዝና ወጥነት ለመጠበቅ በጣም ብልህ ነው። በሜዳው ላይ ያሉትን ወጣት ልጆች ይረዳል። እሱ በጣም ጥሩ መሪ፣ በጣም የበሰለ ተጫዋች ነው ብሏል። ለኦስካር ቦሩሲያ ዶርትመንድ የዝውውር ጥያቄ ማቅረቡ የተሰማ ሲሆን የግዢ አማራጮችን የያዘ 34 ሚሊዮን ዩሮ ዋጋ አቅርበው በመነጋገር ላይ ናቸው። ቶተንሃም፣ በርንማውዝ፣ ሴቪያ፣ አትሌቲኮ ማድሪድ፣ ኒውካስትል፣ ክሪስታል ፓላስን ተጫዋቹ ላይ ፍላጎት አላቸው። ቼልሲ ከኤሲ ሚላን ራፋኤል ላዋን በ75 ሚሊዮን ዩሮ ለማዘዋወር አቅዷል ተብሏል። ኦሊቨር ግላስነር ክሪስታል ፓላስ በጥር የዝውውር መስኮት ማርክ ጉሂን ለማንቸስተር ሲቲ ለመሸጥ ክፍት ሊሆን እንደሚችል አምኗል። ሁሉ በክረምት ወቅት ያበቃል። አንድ ሰው እየወጣ ከሆነ ክለቡ አሁን የፋይናንስ ጉዳዩ ከስፖርት ጉዳይ በልጥ አስፈላጊ ነው የሚልበት ጊዜ ይኖራል ብሏል። ማንቸስተር ሲቲ ቪቶር ሬስን ወይም ማኑኤል ካንጂን በጥር ከውሰት አይመልስም። ሊቨርፑል ፌዴሪኮ ቺዛ ለጁቬንቱስ በውሰት ለመስጠት ፈቃደኛ አይደለም ተባለ። ክለቡ ለመስመር አጥቂ ቋሚ መልቀቅን ብቻ እንደሚፈልግ ግልጽ አድርጓል። ቼልሲ ለክረምት የዝውውር መስኮት አሌክሳንደር ባስቶኒ ለማስፈረም የተዘጋጀ ሲሆን የኢንተር ሚላን ኮከብ ቼልሲ ለመቀላቀል ክፍት እንደሆኑ ስለሚያምኑ 70 ሚሊዮን ዩሮ ለማቅረብ ተዘጋጅተዋል ተብሎም ማርኮ ኩሬላና ሮብ ሳንቼዝ ወደ ልምር ተመልሷል። ቼልሲ በዚህ ክረምት ሌላ አጥቂ አማራጭን እንደሚከታተል ይጠበቃል። በባየር ሙኒክና በዳዮት ኦፓሜካን መካከል የውል ማራዘሚያ ስምምነት ላይ ተደርሰው ኦፓሜካኖ በዚህ ወር አዲሱን ውል ይፈርማል። የመጨረሻዎች ዝርዝሮች እየጠናቀቁ ነው። በአመት እስከ 20 ሚሊዮን ዩሮ ያገኛል ሲል
ቢል ዘግቦታል። አርኔ ስሎት በኤኬቲኬ ጉዳት ላይ እስካሁን ከኛ ጋር ልምድ አልሰራም፣ ዛሬ ማድረግ ይችል እንደሆነ እስቲ እንመለከታለን ብሎ አርኔ ስሎት ስለ ሃርቬ ኤሊዮት ተጠይቆም እንዲህ ሲሉ ይመልሳሉ። ስለ ቪላ ተጫዋች መጠየቅ ከፈለጉ ኡናይ ኤምሪ ይጠይቁት፣ ሊቨርፑል የመመለሻ አማራጭ የለውም ብሏል። የሪያል ማድሪድ ምንጮች ኪሊያን ምባፔ የሚቀጥሉት ቀናት ከባርሴሎና ወይም ከአትሌቲኮ ቢልባኦ ጋር ለሚደረገው የስፔን ሱፐር ካፕ ፍጻሜ እንደሚጓዝ አልወሰኑም። ሁለት የክለቡ ዶክተሮች ከተጫዋቹ ጋር ለመስራትና የቡድን አጋሮቹን የመቀላቀል ዕድሉን ከፍ ለማድረግ በማድሪድ ቆይተዋል ተብሏል። አርሰናል በአሁኑ ጊዜ የኒውካስትሉን ተከላካይ የተከታተለ ነው። ቲኖ ሊቭራሜንቶን ለማዞር የዝውውር ጥያቄ እንደሚያቀርቡ እስካሁን አልወሰኑም ተብሏል። ሮበርት ሌዋንዶስኪ እስከ ዓመቱ መጨረሻ ድረስ በባርሴሎና የመቆየት ግልጽ ፍላጎት ተነግሯል። የሳውዲ ክለቦች ለዓመታት ሊያስፈርሙት ሲጓጉ የቆዩ በመሆናቸው አሁን ሊያገኙት ቆይቷል። ለክረምት እንደ ተጨባጭ ነገር ከሚታሰበው ርዕሰ ጉዳይ ውጭ አዲስ ነገር የለም ተብሏል። አሰልጣኝ ሩበን አሞሪም የሚያሰናበተው ማንቸስተር ዩናይትድ በቀጣይ ቀናት ጊዜ አሰልጣኝ ይሾማል ተብሎ ይጠበቃል። ማንቸስተር ዩናይትድ አሁን ላይ አሰልጣኝ ኦሌ ጉናር ሶልሻየርን ጠርቶ ፊት ለፊት ለማነጋገር ቀጠሮ መያዙ ተነግሯል። ክለቡ በተመሳሳይ ቀድሞ መሃል ሜዳ ተጫዋች ማይክል ካሪክንም አግኝቶ ለማነጋገር ቀጠሮ መያዙም ተገልጿል። ማንቸስተር ዩናይትድ በጊዜያዊነት በመምራት ኃላፊነት የተሰጠው አሰልጣኝ ዳረን ፍሌቸር የቅድመ ጨዋታ ጋዜጣ መግለጫ ትላንት የሰጠ ሲሆን አሰልጣኝ ዳረን ፍሌቸር በንጉሮት ብሩኖ ፈርናንዴዝ ሜሰማን ለዛሬ ምሽት ጨዋታ ወደ ሜዳ መልሳቸውንም አረጋግጠዋል። የሪያል ማድሪድ ግብ ጠባቂ አንድሬ ሉኒን በቶተንሃም ሆትስፐር ራዳር ላይ ነው ተባለ። ምንም እንኳን ፊርሞ ካሉት ሁለት ፕሪሚየር ሊግ ተቀናቃኝ ክለቦች ፉክክር ሊገጥማቸው እንደሚችል ቢገለጽም ቶተንሃሞች ተጫዋቹን ለማስፈርም ከምን ጊዜውም በላይ ዝግጁ ናቸው ተብሏል። ራክትሊፍ በአመራር ለውጦች ምክንያት በውሳኔ አሰጣጥ እንደተበሳጭ ተዘግቧል። ግልጽ የሆነ የእግር ኳስ ማንነት ማቋቋም ይፈልግ ነበር፣ ነገር ግን በአሁን ጊዜ ራክትሊፍ ስብና ዋናው መሪ ኃይል ይመስላል። ይህም እርግጠኛ ለመሆን ያስከትላል ብዙ የቅርብ ጊዜ ቀጠሮች ልምድ የላቸውም ብሎ ያምናል። የቪቬል ካሬድ ቡል ያለው ልምድ ተጽዕኖ ፈጣሪ የሆነ መጥቷል። ምናልባትም ጁሊያን የግልስዋን ለማምጣት እጩ ያደርገዋል ተብሎም። ወደ ቤተሰቦች ዛሬ በረ ቆይታ በዚያ በቃ መልካም ምሽት።